ኤሌን መኮንን እባላለሁ። የየካ ክፍለ ከተማ ወረዳ 4 ምክትል ስራ አስፈጻሚና የስራና ክህሎት ጽሕፈት ቤት ኃላፊ ነኝ። እንደ ስራና ክህሎት ጽሕፈት ቤት በ2017 በጀት ዓመት ወጣቶችና ሴቶችን ተጠቃሚ ከማድረግ አኳያ የተለያዩ ስራዎችን ስንሰራ መቆየታችን ይታወቃል። ከዚህም ውስጥ በብሎክ ነዋሪዎቻችንን ማወያየት ነው። እንደ ወረዳችን 10 ቀጠናና 22 ብሎኮች አሉ። በ22ቱም ብሎኮቻችን 77 ሰው በማወያየት 1540 የሚሆኑ ስራ አጥ የሆኑ ሰዎችንና ወጣትና ሴቶችን እንዲሁም ተጨማሪ ደግሞ ቤተሰቦቻቸው ጋር አብረን በጋራ የተወያየንበት ሁኔታ ነው ያለው። እንደ ወረዳም በአንድ ማዕከል ስራ ፈላጊ የሆኑ ወጣቶችን ነዋሪዎቻችንን በጋራ ግንዛቤ መፍጠር ስራ የሰራንበት ሁኔታ ነው ያለው ማለት ነው። ግንዛቤ ከተፈጠረን በኋላ የምዝገባ ስራችንን የመዘገብነው በሲስተም ስለሆነ ስራችን እየፈጠርን ያለ ነው። ምዝገባም የመዘገብነው 1550 በላይ ስራ ፈላጊ ወጣቶችና ሴቶችን መመዝገብ የቻልንበት ሁኔታ ነው ያለው ማለት ነው። ከዚህም በተጨማሪ አማራጭ በእነዚህ የመዘገብናቸውን ስራ አጥ የሆኑ ዜጎቻችንን አማራጭ የሆነ የስራ ዕድል ዳሰሳ የሰራንበት ሁኔታ ነው ያለው። ከ1053 በላይ ጸጋዎች የለየንበት ሁኔታ ነው ያለው። ይህንም ስንለይ በመንግስት በግል ድርጅቶች እንዲሁም ከክፍለ ከተማ የሚመጡልን ጸጋዎች እንደ አማራጭ በመያዝ ለእነዚህ ስራ አጥ ዜጎቻችን ስራ ዕድል የፈጠርንበት ሁኔታ ነው ያለው። አማራጭ ዳሰሳ የዳሰስንበት ሁኔታ ነው ያለው። በተጨማሪም ከስራ ዕድል ፈጠራ አኳያ ከመዘገብነው ውስጥ 1500 በላይ የሚሆኑ ስራ አጥ የሆኑ ዜጎቻችንን በቋሚነት ስራ ዕድል የፈጠርንበት ሁኔታ ነው ያለው። በ5ቱም እድገት ተኮር ዘርፎች ላይ ስራ ዕድል ፈጥረናል። እንዲሁም በተጨማሪ በማደራጀትና በቅጥር ነው ስራ ዕድሉን የፈጠርነው ማለት ነው። ይህንን መስራት የቻልንበት ሁኔታ ነው ያለው ማለት ነው። እንደ ወረዳችን በብቃት የወጣቶች ስራ ላይ ልምምድ እንደ ወረዳችን 3ኛ ዙር ከጀመሩት ውስጥ ወረዳ አንደኛና ዋነኛው የኛ ወረዳ ነው። ከዚህም ውስጥ 381 በላይ ስራ ወጣቶች ልምምድ የሚያደርጉ እድሜያቸው ከ18 እስከ 24 ዓመት የሆኑ ወጣቶችን የመዘገብንበት ሁኔታ ነው ያለው። እንዲሁም የክህሎት ስልጠና በየካ ኢንዱስትሪያል ኮሌጅ 309 ክህሎት ስልጠና የሰለጠነበት ሁኔታ ነው ያለው ማለት ነው። ካሰለጠንን በኋላ 57 የሚሆኑ ድርጅቶችን የለየንበት ሁኔታ አለ። እነዚህን ድርጅቶች ከለየን በኋላ እነዚህን ወጣቶች 250 የሚሆኑ ወጣቶችን ማስተሳሰር የቻልንበት ሁኔታ ነው ያለው። አሁንም በልምምድ ላይ ይገኛሉ። የናቸው ድርጅት እነዚህን ወጣቶች አስገብተን አሰማርተን ልምምድ ላይ እያደረጉ ነው ያሉት። በፈለጉት በመረጡት ምርጫቸው መሰረት እየሰራን ያለንበት ሁኔታ ነው ያለው ማለት ነው። ወጣቶችንም ተጠቃሚ እያደረግን ስለሆነ መጨረሻ ላይ ይህንን ስልጠና ይህንን ልምምድ ካከናወኑ በኋላ ስራ ዕድል ፈጠራውን የምንፈጥርላቸው ሁኔታዎችን የምናመቻችበት ሁኔታ ነው የሚኖረው ማለት ነው። አጠቃላይ ከልማታዊ ሴፍቲኔት ስራችን ጋር ተያይዞ በዚህ በጀት ዓመት ሰሪ ኃይል 101 አባወራና 25 እማወራዎች አጠቃላይ 126 ተጠቃሚዎች በቤተሰባቸው ደግሞ 400 የሚሆኑ ተጠቃሚዎችን በልማታዊ ሴፍቲኔት ተጠቃሚ ማድረግ የቻልንበት ሁኔታ ነው ያለው ማለት ነው። በሰሪ ኃይል ከዚህ በፊትም ደግሞ ሲሰሩ የነበሩት 46 አዲሽናል የሚሆኑ ፋይናንስ ወይም ተጨማሪ ኃይሎች ሰሪ ኃይሎች ላይ እነሱን ያጠናቀቁበት ሁኔታ ነው ያለው። ለአንድ ቤተሰብ 57,000 ብር በመስጠት ለነዚህ 46ቱም ስራ ዕድል የፈጠርንበት ሁኔታ ነው ያለው። በተሰጣቸው ብር በተለቀቀላቸው ፈንድ መሰረት ስራ ዕድል ፈጥረው እየሰሩ ያለበት ሁኔታ ነው ያለው ማለት ነው። እነዚህ ደግሞ አዳዲሶቹ ደግሞ 126 የሚሆኑ ደግሞ ሰሪ ኃይሎቻችን አዲሶቹ ተጨማሪ ገቢ ልዩ ቁጠባ እያስቆጠብን እንገኛለን ማለት ነው። ሌላው ከኢንተርፕራይዝ ድጋፍና ክትትል ጋር ተያይዞ 33 የሚሆኑ ኢንተርፕራይዝ ውስጥ በዚህ በጀት ዓመት ወደ 549430 ብር ማስበደር የቻልንበት ሁኔታ ነው ያለው ማለት ነው። 19 ደግሞ መስሪያ ቦታዎችን አመቻችተናል ማለት ነው። ከኢንተርፕራይዝ ድጋፍና ክትትል ጋር ተያይዞ ማለት ነው። ሌላው መሳሪያ ሊዝ ነው ማለት ነው። መሳሪያ ሊዝ ጋር ተያይዞ አንድ ኢንተርፕራይዝ በማኑፋክቸሪንግ የሚሰራ አንድ መሳሪያ ሊዝ ያመቻቸንበት ሁኔታ ነው ያለው። ከዛ ውጪ ከ140 የሚሆኑ ኢንተርፕራይዞቻችን በብር
2,946,250 ብር ማስቆጠብ የቻልንበት ሁኔታ ነው ያለው ማለት ነው። ኢንተርፕራይዞቻችንን በማስቆጠብም በማስበደርም ተግባር እያከናወንን ያለንበት ሁኔታ ነው ያለው ማለት ነው። ሌላው ነባር ኢንተርፕራይዞቻችን 200 ሲሆኑ ከ236ቱ የዘጉ ናቸው ማለት ነው። ንግድ ፈቃዳቸውን የመለሱ ናቸው። ከነዚህ ውስጥ 173ቱ ደግሞ ኢኤምአይስ ምዝገባ እንዲመዘገቡ ያደረግንበት ሁኔታ ነው ያለው ማለት ነው። ከዛ ውጭ ከደረጃ እድገት ጋር ተያይዞ አጠቃላይ ለ72 የሚሆኑ ኢንተርፕራይዞቻችን የደረጃ እድገት የሰራንበት ሁኔታ ነው ያለው። ሽግግርም ለ51 ኢንተርፕራይዞችን ማሸጋገር የቻልንበት ሁኔታ አለ። ከዛ ውጭ ደግሞ ምርጥ ተሞክሮ ቀመራ ነው ማለት ነው። ሌላኛው ስራችን አንድ ምርጥ ተሞክሮ የቀመርንበት ሁኔታ ነው ያለው። ለ13 ኢንተርፕራይዞቻችን ደግሞ ይህንን ተሞክሮ ያስፋፋንበት ሁኔታ ነው ያለው ማለት ነው። ከዛ ውጭ ባዛር ጋር ተያይዞ ነው ማለት ነው። ኢንተርፕራይዞቻችንን የምንደግፍበት አንደኛው ባዛር በማመቻቸት ነው ማለት ነው። በዚህ በጀት ዓመት 3 ጊዜ ባዛር አመቻችተን ኢንተርፕራይዞቻችን ያላቸውን የሚሸጡትን ነገር ይዘው ወጥተው ለተጠቃሚ ያቀረቡበት ሁኔታ ነው ያለው ማለት ነው። ሌላው ለ47 የሚሆኑ ኢንተርፕራይዞቻችን ትስስር የሰራንበት ሁኔታ ነው ያለው ማለት ነው። እንደ ወረዳም ለክፍለ ከተማም ትስስር ሰርተናል። በገንዘብ መጠን ደግሞ ስናይ 35,040,987.81 ሳንቲም ብር ትስስር ፈጥረናል ማለት ነው። በዚህ በጀት ዓመት 2017 በጀት ዓመት ውስጥ እነዚህን ተግባራቶች እንደ ስራና ክህሎት ጽሕፈት ቤት ስናከናወን የቆየንበት ሁኔታ ነው። አመሰግናለሁ።